በመጽሐፍ ቅዱስ በዕድሜ ትልቁ ሰው ማን ነው? ሀ አዳም፣ ለ ኖህ፣ ሐመርሃ ማቱሳላ፣ መ ሄኖክ። ትክክለኛው መልስ ሐመርሃ ማቱሳላ የሚለው ነው። ዘፍጥረት 5:27 ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ጥያቄ ቁጥር 2 የራእይ መጽሐፍን ሲጽፍ በፍጥሞ ደሴት የነበረው ሐዋርያ ማን ነው? ሀ ጳውሎስ፣ ለ ዮሐንስ፣ ሐመርሃ ጴጥሮስ፣ መ ያዕቆብ። መልሱ ለዮሐንስ የሚለው ነው። ራእይ 1:9 እኔ ወንድማችሁ የሆንሁ ከእናንተም ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። ጥያቄ ቁጥር 3 ኢየሱስ ሕፃን እያለ ሊገለው የነበረው ንጉሥ ማን ነበር? ሀ ሄሮድስ፣ ለ ሳኦል፣ ሐመርሃ አርኬልዮስ፣ መ አውግስጦስ ቄሳር። መልሱ ሀ ሄሮድስ የሚለው ነው። ማቴዎስ 2:13 እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። ጥያቄ ቁጥር 4 የሊቀ ካህናቱን ባሪያ ጆሮ የቆረጠው ደቀ መዝሙር ማን ነው? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመርሃ ያዕቆብ፣ መ ይሁዳ። ትክክለኛው መልስ ለጴጥሮስ የሚለው ነው። ዮሐንስ 18:10 ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው፣ የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮውን ቆረጠ፣ የባሪያውም ስም ማልኮስ ነበር። ጥያቄ ቁጥር 5 የንጉሡን ትእዛዝ ተላልፎ ጸሎቱን በመቀጠሉ የአንበሶች ጉድጓድ የተጣለው ማን ነበር? ሀ ሲድራቅ፣ ለ ሚሳቅ፣ ሐመርሃ አብድናጎ፣ መ ዳንኤል። መልሱ መ ዳንኤል የሚለው ነው። ዳንኤል 6:16 የዚያን ጊዜም ንጉሡ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ፣ ዳንኤልንም ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው።